ሰላም የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ እጅግ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በባለፈው ቪዲዮ ሰርቼላችሁ ነበረ። በባለፈው ያወራሁባችሁ ችግሮችን ብቻ ነው፣ መፍትሄዎቹን አልነገርኳችሁም እና የአይነ ጥላ ችግርና የቤተሰብ ጣጣ ወይንም የዛር መንፈስ ችግሮችን ነበረ የጠቀስኩላችሁ ከነ ምልክቶቹ ማለት ነው። እንግዲህ ለዛሬ ደግሞ በባለፈው ችግሮቹን ከተናገርኩኝ አልቀረ መፍትሄዎቹንም መናገር ይኖርብኛል ማለት ነው። እንግዲህ ውድ ቤተሰቦቼ ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረጋችሁን አትርሱ። ጥያቄዎቻችሁንም እንደተለመደው ብዙ ሰዎች እየጠየቃችሁ ነው፣ ከስር ጠይቁ። ዛሬ ደግሞ በመፍትሄው ተመልሻለሁ ማለት ነው። የዛር መንፈስ፣ አይነ ጥላ የሚያሳያቸውን ምልክቶች በባለፈው ቪዲዮ ላይ ገብታችሁ ተመልከቱ። ምክንያቱም አይነ ጥላ አለብኝ ወይም ደግሞ የዛር መንፈስ የቤተሰብ ጣጣ አለብኝ ማለት የምትችሉት ምልክቶቹ በትክክልም ከታዩባችሁ ነው። መምታታት የለበትም። ምክንያቱም ችግር ሳይኖር መፍትሄ አያስፈልግምና መፍትሄና ትክክለኛው ችግርና ትክክለኛው መፍትሄ ሲገናኝ ነው መድኃኒት መሆን የሚችለው ውድ ቤተሰቦቼ። ስለዚህ በትክክልም የቤተሰብ ጣጣ ነው ያለብኝ ወይስ የዛር መንፈስ ነው ያለብኝ የሚለውን ነገር መለየት አለባችሁ። ያ ማለት ለምሳሌ በራሳችሁ በግል ባህሪያችሁ ተነሳስታችሁ ብዙ መጥፎ ነገሮችን የምትሰሩ ከሆነ፣ አልባሌ ቦታዎች የምትውሉ ከሆነ የዛር መንፈስ ነው እንዲህ የሚያደርገኝ ብሎ ማመሳሰል አይኖርባችሁም። በትክክል የዛር መንፈስ ወይንም ደግሞ አይነ ጥላ ችግር ከሆነ ይህንን ካወቃችሁ፣ እንደዚህ መሆኑን ከተረዳችሁ በኋላ ነው ይህንን መፍትሄ መጠቀም የምትችሉት። እንግዲህ ለዛሬ ሁለቱንም በአንድ የአይነ ጥላ መንፈስ፣ የዛር መንፈስ ሁለቱንም በአንድ የምትከላከሉበትን መፍትሄ ነው ይዤላችሁ የመጣሁት። እንግዲህ አንዳንድ ሰዎች የዛር መንፈስ፣ አይነ ጥላ መንፈስ ሁሉም ሰው በሃይማኖቱ ከጸና፣ መንፈሳዊ ህይወቱን ጠንካራ ካደረገ ብቻ ነው ከዛር መንፈስና ከእንደዚህ አይነት ነገሮች መከላከል የሚችለው። አለበለዚያ በየትኛውም መድኃኒቶች የዛር መንፈስ፣ ገርጋሪ፣ አይነ ጥላ መልቀቅ አይችልም ብለው የሚናገሩ ሰዎች አሉ። እርግጥ ነው መንፈሳዊ ህይወትን ማጠናከር ለሁሉም ነገር የተሻለ ነው። ከፈጣሪ የሚበልጥ አካል የትኛውም አካል በየትም ቦታ የለምም፣ አይገኝም፣ አይኖርምም። ሆኖም ግን የጥንት አባቶች አንዳንድ መድኃኒቶች በፈጣሪ ምሪት፣ የሰው ልጅ በራሱ ተመራምሮ የሚያገኘው ነገር የለምና በፈጣሪ ምሪት ያስቀመጡልን ለተለያዩ ችግሮች መድኃኒት የሚሆኑ መፍትሄዎችን አስቀምጠውልናል። ስለዚህ እኚህን መድኃኒቶች ተጠቅሞ መዳን፣ መከላከል ይቻላል ለማለት ፈልጌ ነው። እንግዲህ መፍትሄው ምንድነው ያላችሁ እንደሆነ ሎል የምታውቁ ከሆነ በዚህ በምስሉ ላይ አስቀምጥላችኋለሁ። ሎል አለ፣ በየትኛውም አካባቢ ላይ ይበቅላል። ሎል በብዛት ወይና ደጋ እና ደጋ አካባቢ ላይ ደግሞ በደንብ ይገኛል። ሎል ግንዱ ቅርፊት አለውና የሎሉን ግንድ ቅርፊቱን በመቅረፍ ከላዩ ላይ በንጽህና ማድረቅ ነው። አድርቆ ደግሞ መደቆስ ነው፣ መውቀጥ ነው። ከዛም በኋላ ደቃቅ በሚሆንበት ሰዓት ሌሊት ማጨስ ነው ማለት ነው። እያጨሱ እየታጠኑ መተኛት ነው። ትንሹ 7 ቀን ነው። እስከ 14 ቀን ግን ብታጭሱት ሌሊት
አይነ ጥላ ላለበት፣ ህልመ ሌሊት ለሚያሳየው እንዲሁም ለዛር መንፈስ እጅግ የተፈተነ ነው። ይህንን በምታደርጉበት ሰዓት የአይነ ጥላና የዛር መንፈስ በየስራችሁ ሁሉ እየገባ በየህይወታችሁ ሁሉ ጣልቃ እየገባ የሚበጠብጣችሁን ይታገስላችኋል ማለት ነው። ያቆምላችኋል። ስለዚህ ውድ ቤተሰቦቼ ይህንን መድኃኒት ለ14 ቀን ወይም ለ7 ቀን ሞክሩትና ህልመ ሌሊት የሚያስቸግራችሁ ሰዎች ከህልመ ሌሊት ካልተፈወሳችሁ እየገባችሁ ኮሜንት ጻፉልኝ፣ ምንም አልሰራልኝም በሉ። ነገር ግን ከሰራላችሁም እንደዛው እንደሰራላችሁ እየመጣችሁ ተናገሩ። ውድ ቤተሰቦቼ እንግዲህ በሌላ መፍትሄ አሁንም እመጣለሁኝ። ቸር ሰንብቱ። በረካ ሁኑ።